السلام عليكم ورحمة الله وبركاته. الحمد لله رب العالمين، والعاقبة للمتقين ولا عدوان إلا على الظالمين، والصلاة والسلام الأتمان الأكملان على النبي المبعوث رحمة للعالمين وعلى آله وأصحابه ومن اهتدى بهداه واتبع سنته إلى يوم الدين. أما بعد، يلة جمعة شعبان 1438 ክፍል 6 በቁርአን ለመጠቀምና እሱንም ለመሐፈዝ የሚለው ፕሮግራማችን። ወደ ዛሬ ርዕስ ከመግባቴ በፊት ነው ዛሬ በካላንደር መሰረት ሻዕባን 2 ቢሆንም ወላኪን በጨረቃ እይታ መሰረት ሻዕባን 1 ነው። ሳውዲን ጨምሮ የተለያዩ እስላማዊ ሀገራት ሮብ ምሽት ላይ ጨረቃን ለማየት ያደረጉት ሙከራ ባለመሳካቱና ጨረቃ ባለመታየቱ ሐሙስ ረጀብ 29 መሆኑንና ሻዕባን 1 የሚሆነው ጁሙዓ መሆኑን ገልጸዋል። ሌሎች ወራቶች ላይ ጨረቃን መከታተልና ማየቱ ይህን ያክል አንገብጋቢ ነው ላንል እንችላለን። ወላኪን ዋጅብ የሆኑ ዒባዳዎች ያሉባቸው ወሮች ላይ ጨረቃን መከታተል ግዴታ ከመሆኑ አንፃር ጉዳዩ የሚመለከታቸው አካላት ተከታትለው የደረሱበትን ውጤት ካሳወቁን በዛ መሰረት ነው ልንሄድ የሚገባን። ሆኖም ሻዕባን 1 የሚሆነው ዛሬ ጁሙዓ ነው። ረመዳን መቼ ነው የሚሆነው? በጊዜው ሻዕባን ሲጠናቀቅ የሚወሰንና የሚታወቅ ይሆናል። እዚህ ጋር ሁለት ነገሮችን ነው ማሳሰብ የምፈልገው። አንደኛው ቀዷ ያለባቸው ሰዎች ፈጥነው ቀዷቸውን ሊያወጡ ይገባል። በላጩ ፈጥኖ ቀዷ ማውጣት ነው። ላለብን ጾም የሚበቃ ጊዜ እንጂ ካልቀረ ይሄን የቀዷ ማውጣቱ ዋጅብና ግዴታ ይሆናል። አመቱን ሙሉ 11 ወር መጾም እየቻሉ በስንፍና ዛሬ ነገ እያሉ ጊዜ የሚያባክኑ ሰዎች አሉ። ረመዳን ግን ከተቃረበና ረመዳን ሊገባ የቀረውም የተወሰነ ቀን ከሆነ እነዚህ የተወሰኑ ቀኖች ያሉብን የጾም ቀዷ ቀኖችም ከዚህ ቀን ጋር ተመሳሳይ ከሆኑ ፊት ለፊታችን ያሉ ቀኖችን በሙሉ አከታትለን ጾምን ቀዷ ማውጣት ይወጅብብናል ማለት ነው። መጾም እየቻሉ አንድን ረመዳን ሳይጾሙ ሌላ ረመዳን መግባቱ ተቅሲር ነው፣ ወንጀል ነው። አላህ ዘንድ ተባረከ ወተዓላ ያስጠይቃል። ተውበት ማድረግና ቀዷ ማውጣት ይጠበቅበታል እንዲህ ያደረገ ሰው። ሁለተኛው ተንቢህ አዲስ ዓመት ሲገባ ወይም አዲስ ወር ሲገባ የሚባል ራሱን የቻለ ዱዓ ወይም ዚክር ከነቢዩ ዓለይሂ ሰላቱ ወሰላም የተነገረ ነገር የለም። ለዚህ ነው አልኢማም አቡ ዳውድ ረሒመሁላህ ተዓላ ለይሰ ፊ ሃዛል ባቢ ሐዲሱን ሙስነዱን ሰሒሑን ያሉት አዲስ ወር ሲገባ የሚባል ወይም የሚደረግ ዱዓና ዚክርን በተመለከተ ከነቢዩ ከራሳቸው የተነገረ ሶሒህና ሙስነድ የሆነ ሐዲስ የለም። ወላኪን ኢማሙ አልበጋዊ ረሒመሁላህ ተዓላ ማዕሪፈቱ ሰሓባ በተሰኘው ክታባቸው ላይ ባሰፈሩት መሰረት ሶሒህ በሆነ ሰነድ አብዱላህ ኢብኑ ሂሻም የሚባል ታቢዒ የነቢዩ ዓለይሂ ሰላቱ ወሰላም ሶሓቦች ቁርአንን እንደሚማሩት ዱዓ ይማሩ ነበረ። አዲስ ወር ሲገባም اللهم أدخله علينا بالأمن والإيمان والسلامة والإسلام وجوار من الشيطان ورضوان من الرحمن يلون دنبرا تزقبوا يدعو ترقمم ጌታችን አላህ ሆይ ይሄን ወር ይሄን ዓመት በደህንነት በኢማን በሰላምና በእስላም የምንቀበለውና የምናስተናግደው አድርገን ወጂዋሪ ምን الشيطان ከሸይጣን የምንጠበቅበት የአላህን የረሕማንን ውዴታ የምናገኝበት ወርና ዓመት አድርገልን ብለን ዱዓ ብናደርግ ችግር የለውም። አላህ ተባረከ ወተዓላ ጊዜያችንን በረካ ያደርገልን፣ በሰላም ለረመዳን ያብቃን፣ በአግባቡ ጾመው ረመዳን ከሚመሰክርላቸው ባሮቹም ያደርገን። ወደ ዛሬ ፕሮግራማችን ስመለስ ዛሬ በአላህ ፈቃድ የምናየው ሒፍዝ ማለት ምን ማለት ነው፣ የሒፍዝ ጠቀሜታውና ትሩፋቱ ምንድን ነው፣ ስንሐፍዝ ከምንድነው መጀመር ያለብን የሚሉ ነጥቦችን ሲሆን ዛሬ የቻልነውን ያክል አይተን በቀጣይ ሳምንታት እነዚህን ነጥቦችን ምንዳሰስበት ተከታታይ ትምህርት ይኖረናል በአላህ ፈቃድ።
ቁርአንንም ይሁን የረሱልን ሐዲስ እንደዚሁ ጠቃሚ የሆኑ ዒልሞችን መሐፈዝ ወደ አላህ ከሚያቃርቡ መልካም ሥራዎች መሃል አንዱ ነው። የአላህን ተባረከ ወተዓላ ውዴታ ከሚያስገኙ ነገሮችም መሃል ነው። መሐፈዝ በሚባልበት ጊዜ ብዙ ሰዎች በተለይ ለዕልም ቅርብ ያልሆኑ ሰዎች ቁርአንን በመሐፈዝ ብቻ ነው የሚገድቡት። በሐቂቃው ግን ቁርአንን መሐፈዝ፣ ሐዲስን መሐፈዝ፣ የሰሓቦችን ንግግርና ጠቃሚ የሆኑ የዑለሞችን ንግግር መሐፈዝ በሙሉ ሒፍዝ የሚለው ውስጥ ይካተታል። ከሸሪዓ ጋር ግንኙነት ያላቸው የእውቀት ዘርፎችን በሙሉ መሐፈዙ ትልቅ ትሩፋት አለው። ከምንሐፈዛቸው ነገሮች ሁሉ ትልቅ ማዕረግ ያለውና ቅድሚያ ልንሰጠው የሚገባው የአላህ ተባረከ ወተዓላ ንግግር ነው። እነሆ ቁርአንና ሌሎችንም እንሐፍዝ ዘንድ ወኔ ይኖረንና ቆርጠን እንነሳ ዘንድ ለሒፍዝ ያለውን ጥቅምና ትሩፋቱን አንገብጋቢነቱን በሚከተለው መልኩ ለመጥቀስ እንሞክራለን። ሒፍዝ ማለት ምን ማለት ነው? ወደፊት በሰፊው የሚብራራ ሲሆን በአጭሩ እዚህ ለመግባባት ያክል ሒፍዝ ማለት አንድን ነገር ጠብቆ ማቆየት ማለት ነው። የመርሳት ተቃራኒ ማለት ሲሆን ሸሪዓ ላይ ቁርአንን መሐፈዝ፣ ሐዲስን መሐፈዝ በምንልበት ጊዜ ጭንቅላት ላይ መሸምደድና በፈለጉበት ጊዜ ሳይቸገሩ ማንበብ ማለት ነው። ቁርአንን ጨምሮ ሌሎችንም የሸሪዓ እውቀቶችን መሐፈዝ እጅግ በጣም በርካታ ጥቅምና ፋይዳ ያለው ሲሆን ከዚህ አንዱ ቁርአንን የሐፈዘ ሰው፣ ሐዲስን የሐፈዘ ሰው ከዓሊሞች ተርታ ይመደባል። የቁርአንን ሒፍዝ የሐዲስን ሒፍዝ አላህ የወፈቀው ሰው የዕልምን በር ከፍቶለታል። ጉዞውን ከቀጠለና በአግባቡ ከሐፈዘ ሸርጡን ካሟላም ከዑለሞች ይመደባል። አላህ በተከበረው ቃሉ ወማ ኩንተ ተትሉ ሚን ቀብሊሂ ሚን ኪታብን ወላ ተኹጡሁ ቢየሚኒክ ኢዘን ለርታበል ሙብጢሉን በል ሁወ አያቱን በይናቱን ፊ ሱዱሪ ለዚነ ኡቱል ዒልም ብሏል። አንተ ነቢያችን ሆይ ነቢይ ከመሆንህ በፊት ሌላ መጽሐፍ ማንበብ አትችልም ነበረ፣ መጻፍም አትችልም ነበረ። ነቢይ ከመሆንህ በፊት ሌላ መጽሐፍ የምታነብ ቢሆን መጻፍ የምትችል ቢሆን ለርታበል ሙብጢሉን አወናባጆች ሰውን ግራ ያጋቡ ነበረ፣ ያወናብዱ ነበረ። ከሌላ መጽሐፍ ነው የኮረጀ የሚያመጣው ይሉ ነበር። ይሄን የፊትና በር ለመዝጋት መጽሐፍ ማንበብ የማትችል አድርገናል። መጽሐፍ ማንበብ ካለመቻልህም ጋር ቁርአንን ይዘህ መተሃል። በል ሁወ አያቱን በይናት ቁርአን ማለት ግልጽ የሆኑ አንቀጾች ነው። ፊ ሱዱሪ ለዚነ ኡቱል ዒልም እውቀት የተሰጡ ሰዎች ልብ ላይ ነው ያለው ብሏል አላህ ተባረከ ወተዓላ። ቁርአንን ለመሐፈዝ ቁርአንን የሐፈዘ ሰው ለማክበር ይሄ አንቀጽ ብቻ በቂ ነው። ቁርአን እውቀት የተሰጡ ሰዎች ልብ ውስጥ ያለ ግልጽ የሆነ አንቀጽ ነው ብሏል አላህ ተባረከ ወተዓላ። ይሄን አስመልክተው ኢማሙ ሳዕዲ ተፍሲራቸው ላይ ምን ይላሉ? ሁወ አያቱን በይናቱን ቁርአን ማለት እጅግ በጣም ግልጽ የሆነ የአላህ ተባረከ ወተዓላ መመሪያ ነው፣ የሰው ልጆች መግለጫ ነው። ፊ ሱዱሪ ለዚነ ኡቱል ዒልም እውቀት የተሰጡ ሰዎች ልብ ውስጥም ነው ያለው አሉና ሁም ሳደቱል ኸልቅ ወዑቀላኡሁም አሉ። ቁርአንን ሸምድደው ልባቸው ላይ ያስቀመጡ አእምሯቸው ላይ የጠበቁ ሳደቱል ኸልቅ የሰዎች ሁሉ አለቃ ናቸው። ወዑቀላኡሁም ከሰዎች ሁሉ አስተዋይ የሚባሉም እነሱ ናቸው። የልቦና ባለቤቶችም እነሱ ናቸው። እንደዚሁ ታላቁ ሙፈሲር ኢብኑ ከሲር ይህችን አንቀጽ ሲፈስሩ ምን ብለዋል? ቁርአን ግልጽ የሆነ መመሪያ ነው፣ ወደ ሐቅ አመላካች ነው፣ ከመጥፎ ነገር የሚከለክል በመልካም የሚያዝ ለሰው ልጆች የሚጠቅምና የሚጎዳውን የሚገልጽ የሚያሳውቅ ነው። የሕፈዙሁል ዑለማ ቁርአንን የሚያሐፍዙት ዑለሞች ናቸው። አላህ ሒፍዙንም ንባቡንም ተፍሲሩንም ገራ አድርጎላቸዋል። እነሆ ቁርአንን መሐፈዝ የዕልም አንድ ሰበብ ነው። በአግባቡ ከሆነ የሐፈዙት ከዑለሞች ተርታም ያስመድባል። ቁርአን የሸመደደ ሁሉ ዓለም ነው ማለት ባይሆንም ብዙ ጊዜ ቁርአንን በአግባቡ የሐፈዘና ቁርአንን ለመረዳት የሚያስፈልጉ ነገሮችን ሁሉ ያደረገ ሰው ጊዜውን በሙሉ ሐያቱን ለቁርአን የሰጠ ሰው ላሸክ ትልቅ ዕልምን ያገኛል። ቁርአንን ለመረዳት የሚረዱ ብዙ የትምህርት አይነቶች አሉ። እነዚህን ካከለበት ደግሞ ከዑለሞች ይሆናል። እንደዚሁ አላህ ተባረከ ወተዓላ ቁርአንን እንደሚጠብቀው ነግሮናል። ኢና ነሕኑ ነዘልና ዚክረ ወኢና ለሁ ለሓፊዙን ብለው ማለት ነው። አላህ ቁርአንን ከሚጠብቅባቸው መንገዶች አንዱ
የዑለሞች ልብ ላይ ማድረጉን እንዲሸመደድ ማድረጉን ይሄም አንዱ ክብር ነው። ዑለሞችን ሐፊዘል ቁርአኖችን የአላህን ከላም እንዲጠበቅ ሰበብ ሆነዋል። አላህ ሰበብ አድርጓቸዋል። ካሉ ኸልቆች ሁሉ መርጧቸዋል። እንደዚሁ በርካታ የቁርአንና የሐዲስ ጥቅሶች ላይ የዕልምን ደረጃ አላህ ነግሮናል። ኢነማ የኽሻ አላህ ሚን ዒባዲሂ ዑለማ ትክክለኛውን ፍራቻ አላህን የሚፈሩት ዑለሞች ናቸው ብሎናል። የሚያውቁና የማያውቁ እኩል ናቸው እንዴ ብሎናል። ሱረቱ ዙመር ቁጥር 9 ላይ ነቢዩም በሐዲታቸው አላህ ኸይር የሻለትን ሰው የዲንን ግንዛቤ ይሰጠዋል ብላ መላኢኮች እውቀት ላላቸው ሰዎች እውቀት ለሚፈልጉ ሰዎች ክንፋቸውን ዝቅ ያደርጋሉ ብለውናል። እውቀትን ፍለጋ ጉዞ የጀመረ ሰው የጀነትን መንገድ አላህ ያገረለታል ብለዋል ነብዩ አለይሂ ሰላቱ ወሰላም። ይሄ ሁሉ ሊሆን የሚችለው ሒፍዝ ሲኖር ነው ብለዋል ዑለሞች። እውቀት ማለት መስማት ብቻ አይደለም፣ መጻፍ ብቻ አይደለም፣ ማንበብ ብቻ አይደለም። ከዚህ ጎን ለጎን የግድ ሒፍዝ ሊኖር ይገባል። መሸምደድ መቻል ሊኖርብን ይገባል። ወረጁሉ ላ የኩኑ ዓሊመን ሐታ የሕፈظ ሚን አልቁርአን ወሱነቲ ወአቅዋሊ አህሊል ዒልሚ አልሙወዲሐቲ ሊመዓኒሃ ማ የርፈዑሁ ኢላ ቲልከል መካነህ ተብሏል። ማንኛውም ሰው ዓሊም ሊሆን አይችልም፣ ለራሱም ይሁን ለሌሎች የሚበቃን እውቀት ሊያገኝ አይችልም ከቁርአንና ከሐዲስ እንደዚሁ ከዑለሞች ንግግር ዓሊም ሊያስብለው የሚችለውን ያክል ካልሐፈዘ ተብሏል። አልረሐቢ ረሒመሁላህ ተዓላ በፈራኢድ ዙሪያ ባዘጋጁት መንዙማቸው ላይ ኢሕፈዝ ፈኩሉ ሓፊዝን ኢማሙ ብሏል። ሐፍዝ የሐፈዘ ሁሉ ኢማም ነው መሪ ነው ብሏል። የሒፍዝ በሽታው መርሳት ነው ብሏል። መሐፈዙ ብቻም አይደለም ለዚህ ማዕረግ የሚያበቃው ሐፍዞ የሚረሳ ይኖራል። ሐፍዞ ከዕልሙ ጋር የማይሄድን ነገር ሚሰራ መጥፎ ስራ ላይ የሚዘፈቅ ሊኖር ይችላል። ሸምድዶ ብቻ ትርጉሙን የማያውቅ ሊኖር ይችላል። እነማ መሐፈዙ የሚጠቅመው ለዚህ ማዕረግ የሚያበቃው ሐፍዞ ካቆየን ሁሌ የሚደጋግመው ከሆነ ነው። የሚያነበውን የሚያክ ከሆነ ነው። ቁርአንን የሐፈዘው ነገር የሚያዘውን የሚተገብር ከሆነና እሱ ዘንድ ሸሪዓ እውቀት ሲኖር ነው። ጥቂት የማይባሉ ቁርአን የሚሸመድዱ ሰዎች አሉ፣ ሹሩጥ ሶላትን በአግባቡ የማያውቁ። ይህ የተሟላ ሒፍዝ አይደለም። ቁርአንን የሐፈዘ ሰው ጎን ለጎን ሊሐፍዛቸው የሚገቡ አሐዲሶች አሉ። አቂዳን የሚመለከቱ ፍቅህን የሚመለከቱ ህግጋቶችንም ጭምር አብሮ ሊሐፍዝ ይገባዋል። ሒፍዝ ብቻ ሳይሆን ፋህምም ሊኖር ይገባል፣ ግንዛቤም ሊኖር ይገባል። መጽሐፎችን መደርደሩ ብቻ ኦዲዮዎችን ማድመጡ ብቻ በቂ አይደለም። መጽሐፍን በመሰብሰብና የድምፅ መረጃዎችን በማሰባሰብ ዓለም ይኮን ቢሆን ኖሮ ባለ ሀብቶች ከሁሉም የበለጠ ዓለም ይሆኑ ነበር። በብራቸው ክታቦችን የገዙ ማከማቸት ይችላሉ። የድምፅ መረጃዎችን የገዙ መሰብሰብና ቤታቸው ውስጥ መደርደር ይችላሉ። በዚህ ዓለም አይኮንም። ዕልም የሚገኘው ቢልሒፍዝ ወልፈህሚ ወልኢስቲዓብ ነው። ስንሐፍዝ ስንረዳ ከሒፍዙ ጋር ያሉ ነገሮችን ተያያዥ የሆኑ ነገሮችን በሙሉ ስናሟላ ነው። ደጋ ቀደምቶች ብዙ ክታብ አልነበራቸውም። ከመሆኑም ጋር ዓሊሞች ነበሩ፣ ኢማሞች ነበሩ። በዘመናችንም እስከ ቅርብ ጊዜ ድረስ የአንድ እጅን ጣት ከማይሞሉ ክታቦች ውጪ ቤታቸው ላይ መጽሐፍ የሌለ ከመሆኑ ጋር ከታላላቅ ዑለሞች ለመሆን በቅተዋል። ሒፍዝ ስላላቸው ስለሚያሐፍዙ ነው። የሐፈዘ ሁሉ ኢማም ነው ተብሏል። ለዚህ ነው ኢማሙ ሻፊዒ ረሒመሁላህ ተዓላ ምን ይላሉ? ዒልሚ መዒ ሐይቱማ ኩንቱ የትበዑኒ ሰድሪ ዊዓኡን ለሁ ላ በጥኑ ሱንዱቂ ኢን ኩንቱ ፊል በይቲ ካነል ዒልሙ ፊሂ መዒ አው ኩንቱ ፊሱቂ ካነል ዒልሙ ፊሱቅ ይላል። እውቀቴ ከኔ ጋ ነው፣ የትም ብሄድ አብሮኝ ይሄዳል። ልቤ የሱ ማከማቻ ነው፣ ሳጥን ውስጥ ሳይሆን ያለው ዕልሜ። ቤት ውስጥ ከሆንኩኝ ዕልሜ ከኔ ጋ ነው። ገበያና ከቤት ውጭ ከሆንኩም ዕልሜ አብሮኝ ከኔ ጋ ገበያም ይሁን ሌላ ቦታ አብሮኝ ይንቀሳቀሳል አሉ። ሌላኛው እንደዚሁ በተመሳሳይ ግጥም ምን ይላል? ወለይሰ ቢዕልሚን ማ ሐወል ቂምጠሩ መልዕልሙ ኢላ ማ ሐዋሁ ሰድሩ ፈዛከ ፊህ ሸረፉን ወፈኽሩ ወዚነቱን ጀሊለቱን ወቀድር። ዕልም ማለት ሳጥን ላይ የተከማቸ ክታብ አይደለም። ዕልም ማለት ልብ ውስጥ የተቀመጠ የተሐፈዘ ሲሆን ነው። ይህ ነው ትልቅ ክብር፣ ይህ ነው ትልቅ ደረጃ ይላል ረሒመሁላሁ ተዓላ። ኢዛ ለም ተኩን ሓፊዘን ዋዕያ ፈጀምዑከ ሊልኩቱብ ላ የንፈዕን ተብሎ ካልሐፈዝከና ምሸመድደውን ነገር ካልተረዳህ መጽሐፍ መሰብሰቡ ብዙ መስማቱና ማንበቡ ብዙም ጥቅም የለውም ብለዋል። ከዚሁ በመነሳት አቡ ሂላል አልዓስከሪ ረሒመሁላህ ተዓላ ምን ይላሉ? ብዙ ከሐፈዝክ ብዙ ባታነብም ብዙ ባሰማም
ምንም አይጎዳህም ዋናውና ጠቃሚው ሒፍዝ ነው ይላል። መሰረቱ መነሻው ሒፍዝ ነው። ከዕልም ሁሉ የሚጠቅመው የተሐፈዘው ዕልም ነው። ታላቁ ታቢዒ አልአዕመሽ ረሒመሁላህ ተዓላ ተማሪዎቻቸውን ሲመክሩ እሕፈዙ ማ ጀመዕቱም የሰበሰባችሁትን እውቀት ሐፍዙት። ተሰብስቦ ማይተሐፈዝ እውቀት ምግብ አጠገብ ቁጭ ብሎ አንስቶ መጉረስ ሲገባው ያነሳ ወደ ኋላ እንደሚወረውር ሰው ነው። መቼ ነው አንድ ሰው ሊጠግብና ረሃቡን ሊያስወግድ የሚችለው? ምግቡን አንስቶ ወደ ኋላ የሚወረውረው ከሆነ። በዘመናችን ከነበሩ ታላላቅ ፈቂሆችና ሙጅተሂዶች መሃል አንዱ የሆኑት ኢብኑ ዑተይሚን ከተማርነው ትምህርት ሁሉ የጠቀመን የሐፈዝነው ነው ብለዋል ረሒመሁላህ ተዓላ። ኢዛ ዕልምን ለማግኘት ባወቅነው ለመጠቀምና ሌሎችንም ለመጥቀም መሰረታዊ የሚባሉ ነገሮችን ልንሐፍዝ ይገባል። ሒፍዙ ከቁርአን መጀመር አለበት። 30 ጁዝ መሐፈዝ ያልቻለ ሰው ከታች ያሉ 5 ወይም 6 ጁዝዎችን ከላይ እንደዚሁ ሱረቱል በቀራ፣ አሊ ዕምራን፣ ኒሳ፣ ማኢዳና አንዓም፣ አዕራፍን ሊሐፍዝ ይገባዋል። ከላይና ከታች በዚህ መልኩ ካገባደሉት ደግሞ መሃል ላይ ያለው ቀላል ነው። በሁለት በኩል ያሉ የቁርአን አጅዛዎች ወይም ጁዞች ራሱን የቻለ ሚዛ አላቸው። ከታች ያሉ ከ1 እስከ 4 እና 5 እስከ 6 ያሉ ጁዞች አጅዛዎች ወይም ጁዞች ረቃኢቅ ናቸው። ቀልብን የሚያረጥቡ ሱራዎችን የያዙ አጅዛዎች ወይም ጁዞች ናቸው። ከላይ ከሱረቱል በቀራ አካባቢ ጀምሮ ያሉት ደግሞ አህካምን ህግጋትን የሚዘረዝሩ ናቸው። እነዚህ ሁለቱም ደግሞ ለሰው ልጅ የሚያስፈልጉ ወሳኝ ናቸው። ዕልም ሳይኖረው ህግጋትን ሳያቅ ቀልቡ የረጠበ ኢማን አለኝ የሚል ሰው ብዙ ጊዜ ይሳሳታል። በጀህልና ብዙ ጥፋት ያጠፋል። ቀልቡ ሳይረጥብና ኢማኑ ሳይስተካከል እውቀት ያለው ሰው የሱም ቀልቡ ይደርቃል፣ ስሜቱን ይከተላል፣ ሌሎችንም ሊያጠም ይችላል። ሁለቱ የግድ ናቸው። ዕልም ሳይኖረው የዲን ፍቅር ያለው ጥሩ ኢማን ያለው ሰው ዕልም ሊጨምርበት ይገባል። ዕልም እውቀቱ ያለው ሰው ደግሞ ኢማንያት ዙህድ ሊጨምርበት ይገባል፣ ቀልቡን ሊያስተካክል ይገባል። ይሄን ችግር የሚቀርፈው ቁርአን ነው። በብዛት እነዚህ ያሉት ከታች ከ1 እስከ 5 እስከ 6 ከላይ ደግሞ ቅድም የጠቀስናቸው ሱራዎች ውስጥ ነው ያሉት። በሁለቱ መሃል ያሉት አብዛኞቹ ከአሁን ቀደም የነበሩ ህዝቦችን ታሪክ የሚዳስሱ ቅሷን የሚዳስሱ ሲሆኑ አልፎ አልፎ አህካሞች ሊኖሩ ይችላሉ። ከላይ የተጠቀሱ ሱራዎች ውስጥ በብዛት የሚገኙ አህካሞች ናቸው። እደን ከተቻለ 30 ጁዝ መሐፈዝ ይጠበቅብናል። ካልቻለን ደግሞ አሁን በጠቀስነው መልኩ ልንሞክር ይገባናል። ምንም ካልተቻለ ያቅማችንን ልንሐፈዝ ይገባናል። ልቡ ላይ ቁርአን የሌለበት ሰው እንደ ወና ቤት ነው ተብሏል። ቁርአንን ከሐፈዘን በኋላ ደግሞ ከቁርአን ጎን ለጎን አርካነል ኢማን አርካን እስላምን ልንሐፈዝ ይገባናል። ነዋቂደል እስላም የሚባሉ ነገሮች አሉ። እነዚህን ልንሐፈዝ ይገባናል። ሹሩጠል ውዱእን ልንሐፈዝ ይገባናል። ለዕልም ቅርብ የሆኑና ዕልምን ማግኘት የሚፈልጉ ሰዎች ደግሞ ሌሎችም ሊሐፈዟቸው የሚገቡ ሙቱኖች አሉ። ኡሱል ሰላሳን ወይም ሰላሰል ኡሱልን አልአርበዒን ነወዊያን እንደዚሁ በዚክር ዙሪያ የተጻፉ አጫጭር መጽሐፎችን በሁሉም ጠቃሚ የሚባሉ የእስላማዊ እውቀት ዘርፎች ላይ አንዳንድ መነሻና መሰረትን ሊሐፈዙ ይገባል። እንደዚሁ ከመሐፈዝ ጥቅሞች ሌላኛው መሐፈዝ ነጃት ነው። ያኒ ከሚፈሩት መዳን የሚመኙትን ማግኘት የሚቻልበት መንገድ ነው። አቡ ደርዳ ረዲየላሁ ዐንሁ ወአርዳህ ባስተላለፉት ሐዲስ ነቢያችን አለይሂ ሰላቱ ወሰላም ከሱረቱል ከህፍ ከፊት ወይም ከኋላ 10 አንቀጾችን የሐፈዘ ሰው ከመሲህ ደጃል ፈተና ይጠበቃል ብለዋል። ከአንድ ሱራ ከፊት ወይም ከኋላ 10 አንቀጽን መሐፈዝ አዱንያ ላይ ካሉ ፊትናዎች ሁሉ ከባድ ከሚባሉት መሃል አንዱ የሆነውን የመሲህ ደጃልን ፈተና የሚጠብቅ ከሆነ ከዚህ አደጋ ሚያድን ከሆነ ሰላምን ሚያሰጥ ከሆነ 30ን ጁዝ መሐፈዝ አሊያ ደግሞ በርካታ ሱራዎችን ጁዞችን መሐፈዝ ምን ያክል ፈዲላና ትሩፋት እንዳለው ምን ያክል ከአደጋ እንደሚጠብቅ ማወቅ አያዳግትም። ከአንዲት ሱራ ውስጥ የተወሰኑ አንቀጾችን የቀራ ሰው የመሲህ ደጃልን ፈተና ይድናል ብለውናል ነብዩ ሰለላሁ ዐለይሂ ወሰለም። ሌሎችን አንቀጾችና ሱራዎችን በሐፈዘን ቁጥር ደግሞ ከአዱንያ ፊትና፣ ከሸይጣን ፊትና፣ ከነፍስያ ፊትና፣ በሰዎች በኩል ሊመጣ ከሚችለው ፊትና መጠበቅ እንችላለን። ቁርአን ፊትናውንም ይነግረናል፣ የመጠበትንም ምክንያት ይነግረናል፣ መከላከያ መንገዱንም ይነግረናል። ኢማሙ ሻፊዒ ረሒመሁላህ ተዓላ መን ሐፊዘል ቁርአነ ዐዙመት ቂመቱሁ ይላል። ቁርአንን የሐፈዘ ሰው
ደረጃው ከፍ ይላል፣ ማዕረጉ ይጨምራል። ሐዲስን የተማረ ደግሞ ማስረጃው ጠንካራ ይሆናል። የንግግራቸው መዝጊያ ላይ ደግሞ ይላሉ ወመን ለም የሱን ነፍሰሁ ለም የሱንሁ ልዕልሙ አሉ። ራሱን ያልጠበቀ ራሱን ያላከበረ ዒልሙ ሊጠብቀውና ሊያከብረው አይችልም። ማወቅ ብቻ ትልቅ ደረጃ የሚያደርሳቸው የሚመስላቸው ሰዎች አሉ። ለማወቅ አይሁዶችም ነሳራዎችም ያውቃሉ። እውቀቱን ልንጠብቀው ይገባናል። እውቀቱን ልናከብረው ይገባናል። هكذا أبو أمامة الباهلي በመባል የሚታወቁ ሰሓቢ ረዲየላሁ ዐንሁ ወአርዳህ ምን ይላሉ? اقرأوا القرآن ቁርአንን ቅሩት ولا تغرنكم هذه المصاحف المعلقة በየቦታው የተንጠለጠሉ ወይም የተደረደሩ ቁርአኖች ሙስሐፎች እንዳይሸነግሏችሁ فإن الله لا يعذب قلبا وعى القرآن ቁርአንን የሐፈظና ህጉን የጠበቀን ልብ አላህ አይቀጣውም። የተንጠለጠሉና የተደረደሩ ቁርአኖች አይሸንግሏችሁ ሐፍዙ ቅሩ ብለው ይመክሩ ነበር። ኢማሙ ዳሪሚ ረሒመሁላህ ተዓላ እንደጠቀሱት ቁርአንን መሐፈዝ በአዱንያ ከፊትና ያድናል፣ አኺራ ላይም ሐቁን ከጠበቁለት ከቅጣት ይጠብቃል። እንደዚህ ቁርአንን የሐፈዘ ሰው በአዱንያም በአኺራ የተከበረ ነው፣ ከሰዎች ሁሉ በላጭ ነው፣ ቅድሚያ የሚሰጠውና ከፍ ያለ ደረጃም ያለው ሰው ነው። ኢማም አቡ ዳውድ ዘግበውት አልባኒ ሶሒህ ባሉት ሐዲስ ከአቡ ሙሳ አልአሽዓሪ እንደተወራው ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ኢነ ሚን ኢጅላሊላሂ ተዓላ ኢክራመ ዚ ሸይበቲ ልሙስሊም ወሓሚል ልቁርአን ገይሪ ልጋሊ ፊህ ወልጃፊ ዐንሁ ወኢክራመ ዚ ስልጣን ልሙቅሲር። አላህን ከማክበርና ከማላቅ ይቆጠራል በእስልምና የሸበተን ሰው ማክበር። በጣም የማያግራራና በጣም የማያጠብቅ የሆነን ቁርአን የሐፈዘና የሸመደደን ሰው ህጉን ተግባራዊ የሚያደርገን ሰው ማክበርም አላህን ከማክበር ይቆጠራል። ፍትሃዊ የሆነ መሪን ማክበርም አላህን ከማክበር ይቆጠራል። እነሆ ልዩ ክብር ሊሰጣቸው ከሚገቡ ሰዎች መሃል አንዱ እነሱን ማክበር አላህን ከማክበር ይቆጠራል ከሚባልላቸው ሰዎች መሃል አንዱ ቁርአንን የሐፈዘን ሰው ማክበር። ይህን ክብር ያገኘውም ቁርአንን በመቅራቱ ቁርአንን በመሸከሙ ነው። የሐዲሱ አገላለጽ ሓሚል አልቁርአን ይላል። ቁርአንን የተሸከመ ቁርአንን ወረቀቱን አንስቶ ጭንቅላት ላይ ወይም ደግሞ ትከሻ ላይ ማድረግ ማለት አይደለም የተፈለገው። የቁርአን ህግጋት ሊከብዱ ይችላሉ። ዕቃን መሸከም ራሱን የቻለ ክብደት እንዳለው የቁርአንን ህግ ጠብቆ ማቆየት፣ ቁርአንን ሌት ተቀን መቅራት፣ የቁርአንን አኽላቅ መላበስ፣ ቁርአን የሚከለክለንን መከልከል፣ አልፎ ሁሉ የቁርአንን ህግ ለሌሎች ማስተላለፍ አላህ ካላገራውና ካላገዘ በስተቀር ከባድ። መቅራትና መሸምደዱን ሁሉም ይችላል። በዘመኑ መሐፈዙም ቀላል ሆኗል። ብዙም ያሐፈዙ ሰዎች አሉ። ከሰው ጋር ሲሆኑ ቁርአን የሚቀሩ፣ ለብቻቸው ሲሆኑ ሰው ማያቸው ቦታ ላይ ሲሆኑ ዱንያን የሚቀሩና ሌላ ነገር የሚቀሩ አሉ። ይህ አይደለም የተፈለገው። ሓሚል አልቁርአን ቁርአንን ተሸክሞ ይዞ የሚያቆይ ገይር አልጋሊ፣ ይህንም የበለጠ ግልጽ ሲያደርጉት ገይር አልጋሊ ፊሃ ቁርአን ላይ ድንበር የማያልፍ የማያጠብቅ፣ ወልጃፊ ዐንሁ እንደዚሁ ደግሞ ቁርአንን ቀርቶት ጀርባ የማይሰጠው ከልክ በላይ ማያግራራ መካከለኛ አካሄድ የሚሄድን ቃሪእ ማክበር አላህን ከማክበር ይቆጠራል። ሌላ ደግሞ ዑመር ብን አልኸጣብ ባስተላለፉት ሐዲስ ኢነላሃ የርፈዑ ቢሃዛል ኪታቢ አቅዋመን ወየضዑ ቢሂ አኸሪን ብላ ወየضዑ ቢሂ አኸሪን ብላ። በዚህ ቁርአን አንዳንድ ሰዎችን አላህ ከፍ ያደርጋል፣ ሌሎችን ዝቅ ያደርጋል። ቁርአንን በአግባቡ ቀርቶ ተግባራዊ ያደረገ ቁርአንን የሸመደደና ያሐፈዘ የሰዎች ሁሉ ታላቅ ነው። ዘሩ ዝቅተኛ ቢባል፣ ገንዘብ ባይኖረው፣ መልክ ባይኖረው፣ በምንም መልኩ ምድራዊ አመለካከት ያላቸው ሰዎች ክብር የሚያገኙበትን ነገር እንኳን ባያሟላ ቁርአንን በአግባቡ ከያዘ አላህ በቁርአን ከፍ ያደርገዋል። በአንጻሩ ደግሞ ሰዎች ዘንድ ለመከበር የሚያስፈልጉ ነገሮችን ሁሉ ቢያሟላ፣ ዘሩ ጥሩ ቢሆን፣ መልክ ቢኖረው፣ ሀብት ስልጣን ቢኖረው ቁርአንን ካልያዘ አላህ ዝቅ ያደርገዋል። አብዱራህማን ኢብኑ አብዛ አልኹዛዒ የሚባል ሰው ነበረ። አለቃው ናፊዕ ኢብኑ አብዱል ሐሪስ ይባላል። ዑመር ኢብኑ አልኸጣብ መካን እንዲያስተዳድር ወክለውት ነበር። ወደ ዑመር ሲሄድ ይህ ግለሰብ መካን እንዲያስተዳድር ማንን ወክለሃል? እስክትመለስ ድረስ መካን ማን ያስተዳድራል ብሎ ሲጠይቁት አብዱራህማን ኢብኑ አብዛ አላቸው። አብዱራህማን ኢብኑ አብዛ ማን ነው ብለው ሲጠይቁት የኔ ባሪያ የነበረ አሁን ነፃ የወጣ ሰው ነው ብሎ ሲመልስላቸው
የመካ ሰዎች ላይ የአረቦች ቁንጮ ላይ ባሪያ ሾመህባቸው መጣህ ብለው ሲጠይቁት قال إنه عالم بالفرائض قارئ لكتاب الله እኔ ካሉ ሰዎች እሱን የመረጥኩት ፈራኢድ ያቃል የወርስ ከፈፈለን ያቃል ቁርአንንም ቀርቷል። ይሄን ሲሰሙ ዑመር ረዲየላሁ ዐንሁ እውነትህን ነው እነሆ ነቢያችን አለይሂ ሰላቱ ወሰላም በዚህ ቁርአን አንዳንድ ሰዎችን አላህ ከፍ ያደርጋል ሌሎችን ዝቅ ያደርጋል ሲሉ ሰምቻለሁ። አብዱራህማን ኢብኑ አብዛን ከፍ ያደረገው ቁርአኑ ነው አሉ ረዲየላሁ ዐንሁ ወአርዳ። ወሀከዛ አቡል ዓሊያ በመባል የሚታወቅ ታቢዒ ነበር ረሒመሁላህ ተዓላ። በቁርአን እውቀት ዘርፍ እንደዚሁ በሱና የታወቀ ታላቅ ታቢዒ ነው። ዓሊም ነው፣ ዓቢድ ነው ረሕመቱላሂ ዐለይህ። ስለ ራሱ ሲናገር አቡል ዓሊያ ረሒመሁላህ ተዓላ ምን ይላል? ታላቁ ሰሓቢ የነቢይ አጎት ልጅ አብዱላህ ብን ዓባስ ዙፋናቸው ላይ ያስቀምጡኝ ነበረ፣ ከግሬ ስር ደግሞ የቁረይሽ ወጣቶች ይቀመጡና ይጠቃቀሱ ነበረ። አቡል ዓሊያ በመሰረቱ ባሪያ ናቸው። አስላቸው ባሪያ ነው። አብዱላህ ብን ዓባስ በዓሊ ዘመን ስልጣን ነበራቸው፣ አስተዳደር ነበሩ። የመሪ ወንበራቸው ላይ ቁጭ ብለው ፈትዋ ይሰጣሉ፣ ዕልም ያስተምራሉ። እዛ ወንበራቸው ላይ አቡል ዓሊያን ያስቀምጧቸዋል። ምርጥ የሚባሉ የዓረብ ጎሳዎች በል የቁረይሽ ጎሳዎች የዓረቦች ምርጥ አቡል ዓሊያ የአብዱላህ ብን ዓባስ ወንበር ላይ መቀመጥ ገርሟቸው ይጣቀሱ ነበር። ይሄን ሲመለከቱ አብዱላህ ብን ዓባስ هكذا العلم يزيد الشريف شرفا ويجلس المملوك على الأسرة ይሏቸው ነበር። علم እንዲህ ነው ሲጀምር በመሰረቱ የተከበረን ሰው ክብር ይጨምርለታል። ባሪያ የነበረን ሰው የንጉሶች አልጋ ላይ የንጉሶች ወንበር ላይ ያስቀምጣል። ረዲየላሁ ዐን ኢብኑ ዓባስ ወረሒማ አበል ዓሊያ። በአዱንያ ይሄን ማዕረግ የሚያስገኘው ዒልም አኺራ ላይ ሌላ ራሱን የቻለ ማዕረግ አለ። ሌሎችም በቁርአን ምክንያት ቁርአን የሐፈዘ ሰው የቁርአን እውቀት ያለው ሰው የሚቀደምበት የተለያየ አጋጣሚ ያለ በአዱንያም በአኺራ ኢንሻአላህ ተዓላ በቀጣይ ደርስ የምናያቸው ይሆናል። ለዛሬ በዚህ እናበቃለን። نسأل الله أن يجعلنا من أهل القرآن الذين هم أهل الله وخاصته إنه على كل شيء قدير.